ዛሬ የምርክ ነው። በጣም ፎርገሻት የመጣሽ አንድ ሰላም ጤና ይስጥልኝ። እንደምንላችኋል፣ እንደምናምሽታችኋል። ዜና እናሰማለን። በቅድሚያ አርዕስተ ዜና። የአብይ አህመድ መንግስት ከባባድ መሳሪያዎችን ወደ አስመራ ማስጠጋቱን የውጭ ምንጫችን ገለጹ። የህወሓቱ መሪ ደብረጽዮን ጌታቸው ረዳን አሳደን እንመታለን ሲሉ መዛታቸውን ከመቀሌ ሪፖርተራችን ዘግቧል። እንዲሁም የአማራ ህዝብ ፋኖ ጦርነቱን በማፋፋም ላይ መሆኑን አንዳንድ ምንጮች ገለጹ። ለዝርዝሩ ኩዊን ምናምን ልበልሽ